بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. وقال النبي صلى الله عليه وسلم: أتدرون ما المفلس؟ نبي عليه الصلاة والسلام مفلس بلو مالت دها بلو مالت ما ندو توقع الله هنا ألواتشو لصحابوش. قالوا المفلس فينا من لا درهم له ولا متاع. يا زند مفلس بلو مالت لسو ገንዘብ የሌለውና እቃ የሌለው ነው በማለት አሏቸው ይላሉ። فقال صلى الله عليه وسلم إن المفلس من أمتي ከኔ ኡመቶች እኮ ዲሃ ብሎ ማለት የእቲ የውም القيامة የትንሣኤቱ ቀን እኮ የሚመጣ ነው። ቢሶላቲን መቅቡላ ታማ የሆነ ሶላት ይዞ ወሲያሚን እንዲሁም ሙሉ ተቀባይነት ያለው ጦምን ይዞ ወዘካቲን ዘካውም ደግሞ ንጹህ ዘካ ሰጥቶ ታማኝ መቅቡል የሆነ ዘካ ይዞ መጥቶ ወየቲ ቀርሸተ መሃዛ ከዛም የሚመጣ ነው ይህን ሰድቦ ወቀዘፈ ሀዛ ይሄኛውን ደግሞ አንገላቶ እንዲሁም ተሳድቦ ነው። ወአከለ ማለ ሀዛ የዚህኛውን ሰው የገንዘብ ደግሞ በልቶ ወሰፈከ ደመ ሀዛ የዚህኛውን ደግሞ ደሙን አፍሶ ወضرب ሀዛ ይሄኛውን ደብድቦ መመጣ ሰው ነው ሙፍሊስ ብሎ ማለት። ይሄን ሁሉ መከራ ይዞ ግን ሶላቱ መቅቡል ነው፣ ዘካውም ሲያሙም መቅቡል ነው። ይሄኛው ወንጀል ነው። ስለዚህ ግን የሰውን ደም በማፍሰስና የሰውን ገንዘብ በመብላት ደግሞ እንትን ብሏል። ፈይዑጡ هذا من حسناته የዚህ ጊዜና የትንሣኤቱ ቀን ከዛ ከሱ ገንዘብ ከመልካም ስራው ይነሳና ለተሰደበው ሰውዬ ይሰጣል። وهذا من حسناته የኛው ደግሞ የፈሰሰው እንዲሁ ይሰጠዋል ከዛው ከሐሰናው የተነሳ። فإذا فنيت حسناته የዛ ሰውዬ ኸይር ስራው ታለቀች قبل أن يقضى ما عليه በሱ ላይ ያለው እኮ መከራ ወይንም ያሳለፈው እኮ ለሰዎች የሚሰጠው መጥፎ ስራው በዛ እኮ ሰያው የሚከፈልበት ሆሳ ስራው የሚከፈልበት ሐሰናው ታለቀ أخذ ይያዛል من خطاياهم ከሰዎች እኮ ወንጀል እያዝና ፈጡሪሐት አለይሂ በሱ ላይ ተዛያቸው ወንጀል ተጣለይ ثم طرح في النار ከዛም ይሄ ሰው እኮ ወደ እሳት ይወረወራል አሉ። ወደ እሳት ይወረወራል አሉ። ስለዚህ ሙፍሊስ ብሎ ማለት ይሄ ነው እንጂ ገንዘብ የሌለው ወይንም ደግሞ ጨርቅ ልብስ ይሄ ገንዘብ እቃ የሌለው ይሄ ዲሃ አይደለም በማለት ብለዋል ብለው አቡ ሁረይራ ረዲየላሁ ዐንሁ ይሄን ሐዲስ አወጣውታል፣ ሙስሊም ዘግበውታል ማለት ነው። እንግዲህ ማንኛውም ሰው ሊጠነቀቅ የሚገባው አኺራውን ከሚያጠፋ ነገር አኺራው እንዳይጠፋበት ገና ገንዘብ አለኝ ብሎ ወይንም እኔ እንዲህ እየሰገርኩ ነው እንዲህ እያረኩ ነው የኔ የበላጭ ነኝ ብሎ ሰውን መዞለም የለበትም ማለት ነው። ለምን ሰው ተተዘለመ ያ ዙልሙ አይቀርም፣ ከእለታት አንድ ቀን ይመጣል። የእለታት አንድ ቀን በዱንያ መጣ ታልመጣ ደግሞ በአኺራ ይመጣል ማለት ነው። በአኺራ በዱንያ ይለፋበት በብርድ ሲንገላታበት ገንዘቡን እያወጣ ያረገው ሁሉ ገንዘብ ሐሰናው ይጠፋል ማለት ነው። እና ባረከላሁ ፊኩም ይሄንን እንጠነቀቅ ይገባል ማለት ነው። السلام عليكم ورحمة الله وبركاته.